ታሪኩ የሚጀምረው ከብዙ ሺህ ዓመታት በፊት የነበረን ደሴት እያሳየን ነው። ከዚያም ቴፊቲ የተባለች የግዛቲቱ አምላክ ወደ ምድር መጣች። ቴፊቲ ብዙ ነገራቶችን መፍጠር የሚያስችል ልዩ ኃይል ነበራት። በተለይም በቴፊቲ አካል ውስጥ ልብ መሳይ ነገር የነበረ ሲሆን በዚያ ልብ ኃይል አማካኝነትም ተፈጥሮ ህይወትን አገኘች። በዚህም የተነሳ በውቅያኖሱ መካከል ትላልቅ ደሴቶች ተፈጠሩ። በላያቸውም ፍራፍሬዎች ማደግ ጀመሩ። በመቀጠልም ከተለያዩ እንስሳትና አዋፍ ጋርም የሰው ልጅም ተፈጥሮ አብሮ መኖር ጀመሩ። የፍጥረት ስራዋን ከጨረሰች በኋላ ቴፊቲ ለማረፍ ወደ ደሴትነት ተቀይራ እዚያው አንቀላፋች። ነገር ግን በዚያን ጊዜ ሌሎች የምድር ላይ ጭራቆች መንቃት ጀመሩ። ቴፊቲ ነገራቶችን የመፍጠር ልዩ ኃይል ስለነበራት ሁሉም ጭራቆች በየትኛውም መንገድ የቴፊቲን ልብ ሰርቀው ኃይሏን ለመውሰድ ይፈልጉ ነበር። ከመቶ ዓመታት በኋላ ማዊ የተባለ ግማሽ አምላክና ግማሽ ሰው ብቅ አለ። እሱ በጣም ኃይለኛ ከመሆኑም በላይ የማንኛውንም እንስሳ መልክ መያዝ ይችል ነበር። ወደ ቴፊቲ ደሴት ደርሶ ትክክለኛው ልብ ወደ ተቀመጠበት ዋሻ ገባ። ማዊ ሙሉ ኃይሉን የሚያገኘው ከአስማታዊ መንጠቆ ነበር። ማዊም እዛ እንደደረሰ የቴፊቲ ልብ በመንጠቆ ከአካሏ ውስጥ ፈንቅሎ አወጣው። ነገር ግን ልቡን እንዳወጣ በቦታው ላይ ጨለማ ሰፈነ። የቴፊቲ ደሴትም ሙሉ በሙሉ በድቅድቅ ጨለማ ተዋጠች። ይህንን ሲያይ ማዊ አደጋ እንዳለ ተሰምቶት ልቡን እንደያዘ ወደ ጭልፊትነት ተቀይሮ ከዚያ መሸሽ ጀመረ። ነገር ግን እየሸሸ ባለበት ምድር ለማጥፋት የመጣ ቴካ የተባለ አደገኛ የእሳተ ገሞራ ጭራቅ ከፊቱ ተገተረ። ማዊም ዳግም ሰው ሆኖ በመንጠቆ ኃይል ሊመታው ሞከረ። ነገር ግን የቴካ ኃይል እጅግ አደገኛ ስለነበር ማዊ ባህር ውስጥ ገብቶ ለዘላለም ጠፋ። በውጊያውም አስማታዊ መንጠቆና የቴፊቲ ልብ ሁለቱም በጥልቁ ውቅያኖስ ውስጥ ገብተው ጠፉ። ከሺዎች ዓመታት በኋላ ታላ የተባለች አንዲት አሮጊት ለጎሳዋ ትናንሽ ልጆች ይህንን ታሪክ እያጫወተቻቸው ነበር። ይህንን ታሪክ ሰምታ አንዲት ትንሽ ልጅ በታሪኩ በጣም ተማርካ ነበር። በዚያን ጊዜ ታላ ይህንን ውቅያኖስ አቋርጦ የቴፊቲን ልብ የሚመልስና እሷን እንደገና ህያው የሚያደርግ አንድ ሰው መጥቶ በምድር ላይ እንደገና ሰላም እንደሚያሰፍን ትተነብይላቸዋለች። ልክ በዚያን ጊዜ የጎሳቸው መሪ ቱኢ ወደ እነሱ ይመጣል። እሱም እናቱ ታላንና ትንሿ ልጁን ሞአናን አገኛቸው። ከዛም ቱኢ ከታሪኩ ሳይወጣ ነገር ግን አምላኳ ቴፊቲን ለማዳን ሲባል ማንም የዚህ ጎሳ አባል የሆነ ሰው ይህችን ደሴት ጥሎ መሄድ በጥብቅ የተከለከለ መሆኑን ለሁሉም ነገራቸው። በነጋታው ሞአና ከቤታቸው ፊት ለፊት ወዳለው ባህር ዳርቻ ሄደች። እዚያም ወፎች ሊበሉት የሚያሰቃዩትን አንድ ትንሽ ኤሊ ታያለች። ሞአናም ኤሊውን ከወፎቹ አድና ውሃ ውስጥ ለቀቀችው። በሞአና ደግነት የተደሰተው የውቅያኖስ አምላክም ውሃውን ለሁለት ከፍሎላት ወደ ውሃው እንድትገባ ፈቀደላት። ሞአናም በደስታ ወደፊት መሄዷን ቀጠለች። የውቅያኖሱ አምላክም የሞአና ልብ ሁል ጊዜ እንደዚህ ንጹህ ሆኖ እንደሚቀጥል ያውቅ ነበርና ልቧን ለቴፊቲ እንድታደርስ ሞአናን መርጧት የጠፋውን የቴፊቲን ልብ ለሞአና ባደራ ሰጣት። በዚያን ጊዜ ግን ቱኢ ወደዚያ ተመልሶ በመምጣቱ የውቅያኖሱ አምላክ ሞአናን መልሶ ወደ ዳርቻው አደረሳትና አባቷ ቱኢም ሞአናን ይዞ ወደ ጎሳው መለሷት። ጎሳቸው ለብዙ ዘመናት በዚሁ ደሴት ላይ ይኖር የነበረ ሲሆን የደሴቲቱንም ድንበር አልፎ ሄዶ አያውቁም። የሞአና አባት የጎሳው መሪ ሲሆን ሁልጊዜ ሞአናን ከውሃ ያርቃትና ቀጣይ መሪ እንድትሆን ብቻ ያሰለጥናት ነበር። በተጨማሪም የጎሳቸውን ብዙ ሕግና ደንቦችም ያስገነዘባት ነበር። ቀስ በቀስም ሞአና አደገች። አያቷ ሁልጊዜ ለሞአና ስለ ትላልቅ የባህር ጉዞዎች ታሪክ ትነግራት ነበር። አንድ ቀንም ሞአና በደሴቲቱ ላይ ያሉትን ጀልባዎች እያየች ሳለ ባህሩን መቃኘት እንደምትፈልግ ለአባቷ ነገረችው። በዚህን ጊዜ ግን አባቷ ሞአናን በአቅራቢያው ወደሚገኝ ከፍተኛ ተራራ ወስዶ ይህ የአባቶቻችን ቤተ መቅደስ ነው፣ እዚህ መሪ ለመሆን ድንጋያችንን ከሁሉም በላይ ማስቀመጥ አለብን አላት። ባለፉት ሺህ ዓመታትም ቤተሰቦቻችን ውስጥ ያሉ ሌሎች መሪዎች ይህንን ሲያደርጉ ቆይተዋል። ከኔ በኋላ አንቺ መሪ ስትሆኚ ደግሞ አንቺም ይህንን ማድረግ አለብሽ ብሏት የባህሩን ጉዞ እንድትረሳ ያደርጋል። ሞአና ቀስ በቀስ የራሷን ኃላፊነት በመወጣትና ከሰዎች ጎን በመሆን ተረዳቸው ጀመር። በዚያን ጊዜ በደሴታቸው ላይ ብዙ ፍራፍሬዎችና አትክልቶች እንደ ቀድሞ እያፈሩ እንዳልሆነና እየተበላሹ እንደሆነ በመገንዘቧ ሞአና ሁሉንም የጎሳው ሰዎች በሌላ ቦታ ለማልማት አዲስ መሬት እንዲፈልጉ ነገረቻቸው። አባቷም በሩቅ አሳቢነቷ በጣም ይደሰታል። ነገር ግን ብዙም ሳይቆዩ በውሃ ውስጥ ምንም አይነት አሳ እየተገኘ እንዳልሆነና እስከ ድንበራቸው ድረስ ሄደው ባዶ እጃቸውን እየተመለሱ እንደሆነ አወቁ። ሁሉም ሰው ስለዚህ ጉዳይ እየተወያየ ሳለ ሞአና ያጋጠማቸውን የአትክልትና የአሳ እጥረት ለመቅረፍ ድንበራቸውን አልፈው ወደ ጥልቁ ባህር በመሄድ አሳ ማጥመድ እንደሚችሉ ለመሪው አባቷ ሐሳብ አቀረበች። ሆኖም አባቷ ቱኢ በዚህ ሐሳብ ላይ በጣም ተናዶ ከለከላት። ምክንያቱም በጎሳቸው ሕግ መሰረት ድንበሩን አልፎ መሄድ በጥብቅ የተከለከለ ነበር። በዚህም የተነሳ ሞአና በጣም አዝና ተቀምጣ ባለበት እናቷ ሲና መታ አገኘቻት።
እሷም ለሞአና አባቷ ድንበሩን እንዳታልፍ የከለከለበትን ልዩ ምክንያት መረዳት እንዳለባት እየነገረቻት ከዓመታት በፊት የተፈጠረውን በመንገር አባትሽም በልጅነቱ ልክ እንዳንቺ ጀግና ነበር። አንድ ቀን ማታ ግን ከሁሉም ሰው ፈቃድ ውጪ ታናሽ ወንድሙን ይዞ ወደ ጥልቁ ውቅያኖስ አቀና። የባህሩን ማዕበል አልፎ ወደፊት መጓዝ ፈልጎ ነበር። ነገር ግን እኩለ ሌሊት ላይ አሰቃቂ የባህር ማዕበል ገጠማቸውና ታናሽ ወንድሙ ውሃ ውስጥ ወድቆ ሞተ። ሆኖም አባትሽ እንደምንም ተርፎ ተመለሰ። ነገር ግን በሱ ጥፋት ታናሽ ወንድሙ በመሞቱ እስከዛሬ ድረስ ማንንም የዚህን ውቅያኖስ ድንበር እንዲያልፍ አይፈቅድም ብላ ምክንያቱን ትነግራታለች። ሞአናም ትንሽ ስታሰላስል ከቆየች በኋላ ወደ ተራራው ጫፍ ወጥታ ባህሩን ትቃኛለች። እናም የመጣ ይምጣን በማለት ወደ ተከለከለው ውቅያኖስ ለመሄድ ቆርጣ ከትናንሽ ጀልባዎቻቸው አንዱን ትወስድና በፍጥነት ወደ ውቅያኖሱ አመራች። ነገር ግን ጥቂት ራቅ ብላ እንደሄደች ጀልባ መንዳት ፈጽሞ እንደማትችል ለመገንዘብ ጊዜ አልወሰደባትም። ይባስ ብሎ ግዙፍ የባህር ማዕበሎች መምጣት ጀመሩ። ሞአናም በማዕበሉ መሃል ተይዛ ውሃ ውስጥ ወደቀች። ከዚያም በጀልባው ገመድ ላይ ተጠላለፈች። በዚህም የተነሳ ከውሃው በታች የሞአና ሁኔታ በጣም አሳሳቢ ሆነ። ከጥቂት ጊዜ በኋላ ግን ሞአና እንደምንም ብላ ወደ ባህር ዳርቻው ተመለሰች። በወቅቱ ክፉኛ ተስፋ ቆርጣ ነበር። አያቷ ታላም ይህንን ከሩቅ አይታ ሁሉንም ነገር ትረዳለች። በዚያን ጊዜ ሞአና አያቷ ታላን ለባህር የተፈጠርኩ አይመስለኝም፣ የአባቴን ቃል መስማት ነበረብኝ አለቻት። ታላም በንግግሯ ትስማማለች። ነገር ግን ሞአና በዚህ ግራ ተጋባች። ምክንያቱም አያቷ ሁል ጊዜ ወደ ባህር እንድትሄድ ትፈልግ ነበር። ስለሆነም ሞአና አያቷ ማለት የፈለጉትን በግልጽ እንዲነግሯት ጠየቀቻት። ታላም በዚህ ተደስታ ሞአናን ከፍ ወዳለ ተራራ ወሰደቻት። እናም ወደ አንድ ዋሻ ውስጥ አስገብታ ሁሉንም ነገር በራሷ አይታ እንድትረዳ ነገረቻት። ሞአና ዋሻው ስትደርስ ትላልቅ ጥንታዊ ጀልባዎችን አየች። እነዚያ ጀልባዎች የአያቷ የነበሩና እዚያ ተደብቀው የቆዩ ነበሩ። እዚያም ሞአና አንድ ከበሮ አግኝታ መምታት ጀመረች። ከበሮን ስትመታ በጀልባው ላይ የአባቶቿን ታሪክ ተመለከተች። ከሺዎች ዓመታት በፊት የሞአና አባቶች በውቅያኖሱ ላይ ታላላቅ ተጓዦች ነበሩ። እናም ግዙፍ ጀልባዎችን ይዘው ይዘዋወሩ ነበር። ለብዙ ዓመታት ከተጓዙ በኋላ ይቺን ደሴት አገኙ። ከዚያ በኋላ ሁሉም እዚህ በቋሚነት መኖር ጀመሩ። በዚህን ጊዜ በሕጋቸው መሰረት አዲሱ መሪ ሁል ጊዜ በባህር ጉዞ ላይ በመውጣት ኃላፊነቱን ይወስዳል። ተመልሶም ራሱን በመፈተን አዲስ መሪ ይሆናል። ሞአና አያቶቿ መርከበኞች የነበሩ መሆናቸውንና የዘውራን ታሪክ በማወቃ በጣም ተደሰተች። ከዚያም ሞአና ወደ አያቷ መጣ። ታዲያ አሁን ወደ ባህር መሄድ ለምን አቆም ብላ ጠየቀቻት። ታላም ከብዙ ዓመታት በፊት ማዊ የቴፊቲን ልብ ሲሰርቅ በቴካ ምክንያት በባህሩ ላይ ጨለማና ክፉ ኃይል መስፋፋት ጀመረ አለቻት። ከዚህም የተነሳ ደሴቶች አንድ በአንድ ይወድሙ ጀመር። ከዚያ በኋላ በባህር ጉዞ ላይ የሚወጡት አዳዲስ መሪዎቻችን ፈጽሞ ተመልሰው ሊመጡ አልቻሉም ነበር። ስለዚህ ህዝቦቻችንን ለማዳን ቅድመ አያቶቻችን ወደ ጥልቁ ባህር መሄድን ከለከሉ። እናም እነዚህ ሁሉ ጀልባዎቻችን በዋሻ ውስጥ ተዘግተውባቸው ተቀመጡ አለቻት። ይህንን ስትሰማ ሞአና ያ ጨለማ አሁን ወደ ደሴታችን ቀርቧል፣ እናም ደሴታችንን እያጠፋ ነው አለቻት። ያኔ ታላ የጠፋውን የቴፊቲ ልብ በሞአና እጅ ላይ አስቀምጣ ውቅያኖሱ አንቺ መርጦሻል አለቻት። ይህን ገና በልጅነትሽ አይቼብሻለሁ። አሁን አንቺ ሄደሽ በማዊ እርዳታ የቴፊቲ ልብ እንደገና መመለስ አለብሽ አለቻት። በዚያን ጊዜ ሞአና የባህር ማዕበሉ ሲመጣ አይታ በውበቱ በጣም ተደሰተች። በመቀጠልም ሞአና ወደ አባቷ ሄዳ ባህሩን አልፋ መሄድ እንዳለባት ዳግም ተጨቀጭቀው ጀመረች። አባቷ ቱኢ ግን በአሁኑ ይበልጥ ተናዶ ባህሩ ህይወቷን ሊያሳጣት እንደሚችል በመገሰጽ ይነግራታል። ሆኖም ሞአና ወደዛ ሄዳ የቴፊቲን ህይወት ካልመለሰችላት የጎሳቸው አባላትና ሁሉናቸው አደጋ ላይ መሆኑን ትነግረዋለች። እየተከራከሩ ባለበት አንድ የጎሳቸው አባል መጥቶ የሞአና አያት ታላ ጤንነቷ በጣም እንደታወከ ይነግራቸውና ሁለቱም እየሮጡ ወደ ታላ ይሄዳሉ። እዛ ታላ ልትሞት እያጣጣረች ነበር። ሞአና በአያቷ አጠገብ ትቀመጣለች። ከዚያም ታላ እየነባች የውቅያኖሱ አምላክ ራሱ ስለመረጠሽ እሱ ራሱ መንገዱን ያሳይሻል፣ ስለዚህ አሁኑኑ ሄደሽ የቴፊቲ ልብ በቦታው መመለስ አለብሽ ብላ የአንገት ሐብሏን ሰጣት። የቴፊቲ ልብ በውስጡ ደብቂበት፣ እናም ወደ ሰማይ ከዋክብት እያየሽ ወደፊት ተጓዢ ትላታለች። ከዚያም ሞአና አባቷን ሳሰማ አያቷ እንዳለቻት ለማድረግ ወደ ክፍሏ መጣ ለጉዞ እቃዎቿን ማሰባሰብ ትጀምራለች። ሆኖም እናቷ ሲና ትደርስባታለች። ነገር ግን ሳትከለክላት በተቃራኒው ልጇን አበረታታ እቃዎቿን እንድታዘጋጅ ረዳቻት። ከዚያም ሞአና ከዚያው ሻው ውስጥ ከነበሩት ጥንታዊ ጀልባዎች መካከል አንዱን መርጣ ይዛ ለባህር ጉዞዋ ብቻዋን አቀናች። ሞአና በጀልባዋ ጉዞ ስትጀምር ሄሄ የተባለው አውራ ዶሮዋ ሳያውቀው በጀልባዋ ላይ እንደወጣ አየች። ሄሄ የባህሩን ውሃ አይቶ ክፉኛ ይንቀጠቀጥ ነበር። ስለዚህ ሞአና እሱን መንከባከብ ነበረባት። ሌሊቱ ሲገፋ በባህሩ ላይ ድንገት አስፈሪ ማዕበል ተነሳ። ሞአና የውቅያኖሱን አምላክ እርዳታ ብትጠይቅም በማዕበሉ ጥንካሬ የተነሳ ከነጀልባዋ ከውሃ በታች ሰመጠች። በማግስቱ ጧት ነክታ ስታይ ራሷን አንዲት ትንሽ ደሴት ላይ ያገኘችው። በዚህም ምክንያት በውቅያኖሱ ላይ በጣም ተናደደች። ምክንያቱም እርዳታ ጠይቀው ነበር። ውቅያኖሱ ግን እሷም እርዳታ ይቅርና ወደ ማታውቀው ደሴት አመጣት። በደሴቲቱ ድንጋዮች ላይ በርካታ ስዕሎች ተስለው ነበር። ይህንንም በማየት እዚህ ለረጅም ጊዜ አንድ ሰው እንደታሰረ መረዳት ይቻላል። ከዚያም ባህሩ ማዊ በዚህ ደሴት ላይ እንዳለ አመለከታት። ከጥቂት ጊዜ በኋላ ማዊ መጥቶ
የሞአናን ጀልባ በአንድ ጊዜ አነሳውና ስለ ጀግንነቱ ማውራት ጀመረ። ነገር ግን ሞአና አቋርጠው አንተ ምንም ጀግና አይደለህም፣ የቴፊቲ ልብ በመስረቅህ ምክንያት ምድር እየጠፋች ነው። አሁን ያንን ልብ ልመልስላት ይገባል አለችው። ማዊ ግን ፈቃደኛ ሳይሆን ቀረና ዘፈን እየዘፈነ የራሱን ታላቅነት ሊያስረዳት ሞከረ። በዚያው አጋጣሚ ሞአናን በአንድ ዋሻ ውስጥ ዘግቶባት የቴፊቲ ልብ የያዘውን ጀልባዋን ይዞ ከዚያ ሸሸ። ሞአና በዋሻ ውስጥ ተዘግቶባት ባለበት አንድ ትልቅ ሐውልት ታይና በሱ ላይ ወጥታ በጣሪያው ክፍተት በኩል ከዚያ ለመውጣት ቻለች። ከተራራው ላይ ዘላ ወደ ጀልባዋ ስትሮጥ የውቅያኖሱ አምላክ በቀጥታ ወደ ጀልባው ውስጥ አስገባት። አሁን ማዊ ውቅያኖሱ ራሱ የቴፊቲ ልብ ለመመለስ ሞአናን እንደመረጣት ይረዳል። ስለዚህ ማዊ ልቡን እንደያዘ ወደ ውሃው ዘሎ ለማምለጥ ቢሞክርም ውቅያኖሱ ግን ዳግም ወደ ጀልባዋ መለሰው። በመጨረሻ ማዊ የቴፊቲ ልብ የተረገመ መሆኑን እየነገራት ለብዙ ዓመታትም በዚህ ደሴት ላይ ታስሮ የነበረውና አስማታዊ ኃይሉንም ያጣው በዚህ ምክንያት መሆኑንና የልብ ባለበት ቦታ ሁሉ ጥፋት ይመጣል ብሎ ይነግራታል። እንዳለውም በዚያን ጊዜ የቀስት ናዳ በላያቸው ላይ መዝነብ ጀመረ። ከፊት ለፊት ኮኮናት የሚመስሉ ካካሞራ የተባሉ ትናንሽ የባህር ጭራቆች ግዙፍ የጦር መርከባቸውን ይዘው በሺዎች የሚቆጠሩ ካካሞራዎች በእነ ሞአና ጀልባ ላይ መንጠቆ በመወርወር ጥቃት ሰነዘሩባቸው። ማዊና ሞአና ከነሱ ጋር መዋጋታቸውን ቀጠሉ። ነገር ግን በግርግሩ መሃል አንድ ካካሞራ የቴፊቲ ልብ ነጥቆ ወደ መርከቡ ሸሸ። ሞአናም ለአፍታም ሳትዘገይ በወይን ሐረግ ተንጠልጥላ ወደ ጣላቶች መርከብ በመውጣት ከሁሉም የካካሞራ አባላት ጋር ብቻዋን መዋጋት ጀመረች። እናም በመጨረሻም የቴፊቲ ልብ ከመሪያቸው ነጥቃ በሰላም ወደ ጀልባዋ ተመለሰች። በሌላ በኩል ማዊ ጀልባዋን በፍጥነት አዙሮ ለማምረጥ እየሞከረ ነበር። የካካሞራ ግዙፍ የጦር መርከብም እነሱን ለመጨፍለቅ ወደፊት እየገሰገሰ መጣ። ነገር ግን ማዊ በድንቅ ብልሃት ጀልባዋን በመርከቦቹ መካከል ባለው ጠባብ መንገድ አሳልፎ ታወጣት። በዚህም የተነሳ የካካሞራዎቹ መርከብ እርስ በርስ ተጋጭተው ወደሙ። በዚህም መንገድ እነማዊ በሰላም ተረፉ። ሞአና በማዊ ብልህነት ተደንቃ አብሯት ልቡን እንዲመልስ ጠየቀችው። ማዊ ግን ቴካን ለማሸነፍ በመጀመሪያ አስማታዊ መንጠቆይን ማግኘት አለብኝ አላት። ማዊ አክሎም ላሎታይ በሚባለው የጭራቆች ግዛት ውስጥ በሚገኝ አንድ አስፈሪ ጭራቅ ዘንድ መንጠቆ እንደሚገኝ እየነገራት ያንን ካላስመለሱ የአምላኳን ልብ ለመመለስ ሊሞክሩ እንደማይችሉ ሲነግራት ሞአናም በዚህ ተስማምታ አብሮ ጉዞን ጀመሩ። በጉዞ ላይ ሞአና ማዊ የጀግንነት ስራ ሲሰራ በሰውነቱ ላይ አዲስ ንቅሳት ብቅ ይል እንደነበረ አስተዋለች። በዚያን ጊዜ ማዊ በአንድ ወቅት በእርግጥም ሰዎችን ይረዳ እንደነበረ ተረዳች። ነገር ግን የቴፊቲ ልብ በመስረቁ ምክንያት አሁን እውነተኛ ጀግና እንዳልሆነ አሳሰበችው። ሞአና ልቡን ከመለሰ ሰዎች እንደገና እንደ እውነተኛ ጀግና እንደሚያስቡት ነገረችው። ማዊም በመልሱ መጀመሪያ መንጠቆዬን ልመልስና ከዚያ እናያለን አላት። ከዚያ በኋላ ማዊ ለሞአና ጀልባ መንዳትና በባህር ላይ አቅጣጫ የማወቅን ጥበብ ማስተማሩን ቀጠለ። በሚቀጥለው ቀን ሞአና አንድ አሰቃቂ ቅዠት አየች። መላ ደሴቷ በጨለማ እንደተሸፈነ ሁሉም ሰው አንድ በአንድ እየሞተ እንደሆነና እናትና አባቷም ጭምር እየሞቱ እንደሆነ አየች። በድንጋጤ ጮኻ ከእንቅልፏ ስነቃም ሁሉም ቅዠት እንደነበረ ተረዳች። ማዊም ላሎታይ ወደ ተባለው የጭራቆች ግዛት እንደደረሱ ነገራት። እዚያም ታማቶ የተባለ ግዙፍ ጭራቅ ይኖራል። እሱም የባህር ውስጥ ስፍር ቁጥር የሌለው ሀብት አለው። የማዊ አስማታዊ መንጠቆም ያለው ከሱ ዘንድ ነው። ማዊ ሞአናን ውጭ እንድትቆይ ቢነግራትም እሷ ግን ሳትስማማ እኔም አብሬ ሄዳለሁ ብለው ሁለቱም አብረው መጓዝ ጀመሩ። ሁለቱም የተራራው ጫፍ ላይ ሲደርሱ ከታች ከጭራቆች ግዛት የባህር ማዕበሉ የተለያዩ ነገሮችን ወደ ላይ ሲወረውሩ ያሉ። ከዚያም ማዊ አንድ ልዩ እንቅስቃሴ ሲያሳይ አንድ ጉድጓድ መሳይ ነገር ይከፈታል። ማዊ ምንም ሳያመነታ ወደዚያ ጥልቅ ገደል ዘለለ። እሱ ወደ ታች ሲወድቅ ለጥቂት ጊዜ ካየችው በኋላ ሞአናም ደፍራ ዘለለች። ለረጅም ጊዜ ወደ ታች ከወደቁ በኋላ በመጨረሻ ሁለቱም ላሎታይ ወደ ተባለው ሚስጥራዊ ጭራቆች ግዛት ደረሱ። ወደ ጭራቆቹ ግዛት ሲደርሱ የተለያዩ እንግዳ የባህር ውስጥ ፍጥረታት በየቦታው ሲዘዋወሩ ያሉ። ማዊም ታማቶአ ሙገሳና አብረቅራቂ ነገር እንደሚወድ ነግሯት ሞአናን እንደ ማጥመጃ ወደፊት ይልካታል። ሞአና ወደፊት ስትጠጋ ታማቶአ የተባለው ጭራቅ ይነቃል። ታማቶአ የሚያብረቀርቅ ነገር ስለሚወድ በጀርባው ላይ ስፍር ቁጥር የሌለው ሀብት ነበር። ሞአናንም ይዞ ሊውጣት ሲሞክር ሞአና ለማዊ ጊዜ ለመግዛት እሱም ማድነቅ ጀመረች። ታማቶአን በጉራ ተውጦ ዘፈን እየዘፈነ የራሱን የክብር ታሪክ ማዳመጥ ቀጠለ። በዚህ አጋጣሚም ማዊ በድብቅ አስማታዊ መንጠቆን አስመለሰ። ነገር ግን ለብዙ ዓመታት ስላልተጠቀመበት በትክክል ቅርጹ መቀየር አልቻለም ነበር። ማዊ አንዱን እንስሳ ተከትሎ የሌላውን እንስሳ ቅርጽ ቢይዝም ምንም አይነት ቋሚ ቅርጽ አልሆነለትም። በሌላ በኩል ታማቶአ ማዊን ያየውና ሞአናን እንዳገተ ማዊን ያዘውና ሊበለው ሞከረ። በዚያን ጊዜ ግን ሞአና አብረቅራቂውን የቴፊቲ ልብ በማሳየት የታማቶአን ቀልብ ገዛችው። በሚያብረቀርቀው ልብ ስስት የተነሳም ጭራቁ ወደፊት ሲመጣ ሞአና በብልሃት በሐሰተኛ ድንጋይ አታለለችው። በዚህ አጋጣሚ ማዊ አምልጦ መጣና ከብዙ ድካምና እንግልት በኋላ እንደገና ወደ ጀልባቸው ተመለሱ። ማዊ ህይወቱን ስላተረፈችለት ለሞአና ምስጋናውን ገለጸ።
ሆኖም በኃይሉ ላይ ቁጥጥር በማጣቱ ደጋግሞ ወደ ተለያዩ እንግዳ ፍጥረታት ይቀየር ነበር። እንደገና ጉዞ ሲጀምሩ ሞአና በማዊ አካል ላይ ባለው ንቅሳት ልጅ እያለ ወደ ባህር የተጣለበትን ትዕይንት አየች። የዚህ ምክንያት ስትጠይቀው ማዊ የህይወቱን በጣም አሳዛኝ ታሪክ ነገራት። ከተወለደ በኋላ ወላጆቹ ወደ ባህር እንደጣሉት፣ በኋላም ግን አማልክቶች አድነውት እንዳሳደጉት እና ማዝነውለት አስማታዊ መንጠቆንና ተአምራዊ ኃይልን እንደሰጡት ይነግራታል። ከዚያ ጊዜ ጀምሮ ራሱን ለሰዎች ጥቅም በማዋል እሳት ማምጣት፣ አዳዲስ ደሴቶችን መፍጠርና ለሰዎች ስፍር ቁጥር የሌላቸውን ስራዎች በመስራት ተጠመደ። ይህንን ሁሉ ያደረገው ለነሱ ደስታ ሲል ነበር። የቴፊቲ ልብ ሰርቆ የነበረው የሰዎችን ፍቅር ለማግኘት ሲል እንደነበር ይነግራታል። ያኔ ሞአና ማዊ መጥፎ ሰው እንዳልነበረ ትረዳለች። ሆኖም ሰዎችን ይበልጥ ለማስደሰት ሲሞክር ትልቁን ስህተት ሰርቶ ነበር። አሁን ግን በሞአና ንግግር የተነሳ ማዊ ስህተቱን ለማረም ወስኖ በመጨረሻ ልቡን ለመመለስ ተስማምቷል። በቀጣዮቹ ቀናት እርስ በርስ መደጋገፋቸውን ቀጠሉ። ማዊም ሞአናን የተዋጣለት መርከበኛ እንድትሆን አስተማራት። በሞአና አጋርነትም በራስ የመታመን መንፈሱና ሞራሉ ተመለሰለት። ቀስ በቀስም አስማታዊ ኃይሉ እንደ በፊቱ ተመለሰለት። በዚህም የተነሳ እንደገና እንደፈለገ የማንኛውንም እንስሳ መልክ መያዝ ቻለ። በመጨረሻም ቴፊቲ ደሴት ደረሱ። ሞአና የቴፊቲ ልብ ለማዊ ስትሰጠው ማዊ ግዙፍ የንስር መልክ ይዞ ወደ ሰማይ በረረ። ነገር ግን በደሴቲቱ ፊት የእሳተ ገሞራው ጭራቅ ቴካ መንገዳቸውን ዘግቶ የእሳት ኳስ በመወርወር ጥቃት ሰነዘረባቸው። ማዊ በሙሉ ኃይሉ ቢሞክርም የቴካን ጥቃት ግን ጥሶ ማለፍ ስላልቻለ ቆስሎ ወደ ጀልባዋ ተመለሰ። በሌላ በኩል ሞአና በቴካ ጎን የሚያሳልፍ ጠባብ መንገድ አየች። ማዊ ሊያቆማት ቢፈልግም እሷ ግን ደፍራ ጀልባዋን ይዛ ወደፊት ሄደች። በዚያን ጊዜ ቴካ አሰቃቂ ምት አሳረፈ። ማዊ በአስማታዊ መንጠቆ ምቱን ቢከላከልም በመንጠቆ ላይ ትልቅ ስንጥቅ ተፈጠረበት። ብቸኛው መንጠቆ ሊጠፋ መቃረቡን ያየው ማዊም ተስፋ ቆርጦ እሱን ማሸነፍ እንደማንችል ቀድሜ ነገርሽ ነበር እኮ ብሏት ተስፋ ቆርጦ የጭልፊት መልክ ይዝና ሞአናን ብቻዋን ትቷት ይሄዳል። ማዊ ከሄደ በኋላ ሞአና ሙሉ በሙሉ ተስፋ ቆረጠች። ባህሩንም የተሳሳተ ሰው መርጠሃል፣ እኔ ይህንን ማድረግ ፈጽሞ አልችልም ብላ የቴፊቲ ልብ ለባህሩ ሰጠችውና ሌላ ሰው እንዲመርጥ ጠየቀችው። ባህሩን በዝምታ ልቡን ወደ ጥልቀት ወሰደው። ብቻዋን ተቀምጣ እያለቀሰች ሳለ ግን በድንገት በውሃ ውስጥ የሟች አያቷ የታላ መንፈስ መታየት ጀመረ። የአያቷ መንፈስም ሞአናን በራሷ እንድትተማመን ነገረቻት። ነገር ግን ሞአና እያለቀሰች ለዚህ ስራ ፈጽሞ ብቁ አይደለሁም አለቻት። ያኔ ታላ በአንድ ወቅት ከደሴቲቱ ውጪ ጀልባ መንዳት የማታውቅ ልጅ ዛሬ በራሷ ድፍረት ይህንን ያህል ርቀት መምጣቷን አስታወሰቻት። ስለዚህ አሁን በእርግጥም እስከ መጨረሻው መድረስ ትችያለሽ አለቻት። የአያቷን ቃል ሰምታ ሞአና እውነተኛ ዓላማዋን ስላገኘች ዳግም ከባህሩ ጥልቀት የቴፊቲን ልብ አንስታ ብቻዋን ቴካን ለመጋፈጥ ወሰነች። ሆኖም ቴካ ዳግም አሰቃቂ ጥቃት ማድረሱን ቀጠለ። ነገር ግን ሞአና በብልሃት ጥቃቱን እያመለጠች ወደ ቴፊቲ ደሴት መጓዟን ቀጠለች። ቴካ ግን ጀልባዋን ገለበጠውና የመጨረሻውን ምት ሊሰጣት ተዘጋጀ። ልክ በዚያን ጊዜ ግን ማዊ ተመልሶ በአስማታዊ መንጠቆ የቴካ ምት ተከላከለ። ሞአና እሱን አይታ በጣም በመደሰት መንጠቆ እኮ አሁን ሙሉ በሙሉ ይሰበራል አለችው። ማዊ ግን ፈገግ ብሎ አንቺ ስራሽን ጨርሺ፣ ቀሪውን እኔ እወጣዋለሁ አላት። በመቀጠልም ሞአና እንድታመልጥ ማዊ የቴካን ትኩረት ወደ ራሱ ሳበው። ባህሩም ሞአናን ለመጠበቅ ግዙፍ ማዕበል በማስነሳት የእሳት ኳሱን አገደው። ለመጨረሻ ጊዜ ማዊ በቴካ ላይ ምት ሲያሳርፍ አስማታዊ መንጠቆ ላይመለስ ተሰበረ። በሌላ በኩል ሞአና ወደ ቴፊቲ ብትደርስም አምላኳ ቴፊቲ ግን በቦታው አልነበረችም። ያኔ በቴካ ደረት ላይ የቴፊቲ ልብ ቅርጽ ያለው ባዶ ቦታ ታይና ሁሉንም ነገር ትረዳለች። በእርግጥ ቴካ ማለት ራሷ አምላኳ ቴፊቲ ነበረች። ልቧን በማውጣቷ የመጣው ህመምና ቁጣ ነበር ወደ አስፈሪ የእሳተ ገሞራ ጭራቅነት የቀየራት። ማዊ አሁንም የተሰበረ መንጠቆን ይዞ ከቴካ ፊት ቆሞ ነበር። ልክ በዚያን ጊዜ ሞአና የቴፊቲ ልብ ከፍ አድርጋ በመያዝ ወደ እሷ ጠራቻት። በሌላ በኩል ባህሩ የራሱን ውሃ ገለል በማድረግ በመካከላቸው መንገድ ፈጠረላቸው። ቴካ በቁጣ ወደፊት ብትመጣም ሞአና ግን ሳትፈራ በተረጋጋ መንፈስ ጠበቀቻትና ስትመጣ በደረሰብሽ በደል ይቅርታ ጠይቃለሁ ብላ ቀስ በቀስ አረጋጋቻት። ከዚያም የቴፊቲ ልብ መልሳ በደረቷ ላይ አኖረችው። በቅጽበትም ሁሉም ነገር ተቀየረ። የቴካ የእሳተ ገሞራ መልክ ጠፍቶ ዳግም ወደ አምላኳ ቴፊቲነት ተቀየረች። በሁሉም አቅጣጫ አረንጓዴዋ ምድር ዳግም ተመለሰች። የተፈጥሮ ሚዛን እንደገና ተስተካከለ እና ምድር ህይወቷን መለሰች። በመቀጠልም ባህሩ ማዊን በአምላኳ ፊት አቀረበው። ማዊ ለሰራው ስህተት ይቅርታ ሲጠይቅ አምላኳ ይቅር አለችውና በተአምራዊ ኃይሏ የተሰበረ አስማታዊ መንጠቆን እንደ በፊቱ አዲስ አድርጋ ሰራችለት። ሁሉም ነገር ሲያልቅ ሞአና ማዊን ወደ ደሴቷ እንዲሄድ ጋበዘችው። ነገር ግን ማዊ ገና ብዙ የሚቀረው ስራ እንዳለ ነገራት። ከመሰናበታቸው በፊት ሁለቱም በስሜት ተሞልተው ተቃቀፉ። ማዊም ግዙፍ የንስር መልክ ይዞ ወደ ሰማይ በረረ። በሌላ በኩል በሞአና ደሴት ላይ ዳግም አረንጓዴነት ተመለሰ። ከጥቂት ቀናት በኋላ ሞአና ወደ ቤቷ ስትመለስ ጎሷ የጀግንነት ክብር ሰጣት። እናትና አባቷም በኩራት አቀፏት። ባህሩ ለሞአና እንደ ስጦታ የባህር ዛጎል ሰጣት።
እሷም ያንን በአባቶቿ የመታሰቢያ ሐውልት ባለበት ከፍተኛ ቦታ ላይ ያስቀመጠችው። ይህም አሁን አዲስ መሪያቸው መሆኗን ያረጋግጣል። በመጨረሻው ትዕይንት ላይ ሞአና አባቶቿ የተውላትን ትላልቅ ጀልባዎች ሁሉ ዳግም ወደ ባህር አውርዳ እናያለን። ቤተሰቧንና መላውንም ብሔሯንም ይዛ አዲስ የባህር ጉዞ ጀመረች።